ሰላም ወገኖቼ እንዴት ናችሁ? ብርሃን ነኝ። ዛሬ ደግሞ ትንሽ ክርስትና ስጀምር እንዴት እንደኖርኩ ልንገራችሁ እና ክርስትና ጋር ጌታን ባወቅኩ ጊዜ ማለት ነው የእግዚአብሔርን ቃል የሚያስተምረኝ ወንድም ነበረ እና ለአንድ ዓመት ያህል አራት ሰዎች ነበርን። አስተማረን። በቃ በደንብ ነው ክርስትናን ያስተማረን፣ በመሰረታዊን ትምህርት ማለት ነው። እና በዛ ጊዜ ምንድን ነበር የእሱ ልማድ? እኔ ወደ ህይወት ያግብቼ የምኖርበት ከሱ የተማርኩት ምንድን ነው? መጽሐፍ ቅዱስ በምንማርበት ጊዜ ለምሳሌ ስለተማርነው ነገር በዛው ጀምረን ስንጨርስ ፕራክቲስ የሚባል ነገር አለ። ምንድን ነው? ሄዳችሁ ደግሞ ያንን የተማራችሁትን በተግባር አድርጉና እስቲ መታችሁ ትነግሩኛላችሁ እና ሳምንቱን ያው እናደርግና መተን ሪፖርት እናደርግለታለን እና ስለ እያንዳንዱ ስለተማርነው ነገር የሄድን ፕራክቲካሊ አድርገን የተሰማንን ያየነውን እንነግረው ነበር እና ያ ልምድ ለእኔ በጣም ጠቀመኝ። ይገርም። ከዛ በኋላ ምንድነው የተማርኩት? መማር ብቻ ሳይሆን ባወቅኩት መኖር፣ ያወቅኩትን ነገር በተግባር መተርጎም የሚለው ነገር ልክ ያን ጊዜ ነው በቃ የተማርኩት እና ከዛ በኋላ ሁልጊዜ አንድ አዲስ ነገር ስማር ከእግዚአብሔር ቃልም ሆነ ከሌላም ነገር ሌላ ነገር ማለት ነው ማለት ዓለማዊ የሚሆነ እውቀት ቢሆን አዲስ ነገር የማላውቀው ነገር ሲሆን በጣም በተግባር መተርጎም እወዳለሁ እና እግዚአብሔርም ቃል የሆነ አንድ ስብከትም ቢሆን አንድ ቦታ አዲስ ነገር በቃ አዲስ ሁኔታ ከተማርኩ ወዲያውኑ በቃ ያችን ወደ ህይወቴ አምጥቼ እጠቀምባታለሁ እና ያ ትልቅ እረፍት የሚሰጥ እንትን ነው እና ምንም የሚያስጨንቅ ክርስትና እንደሌለው የተረዳሁት ያ ነው። ክርስትና ማለት በተግባር መኖር ነው። የእግዚአብሔርን ቃል ያወቅከውም በተግባር ነው። በቃ እንደዛ ከሆነ ምንም ጣጣ ፈንጣጣ የለውም። በጣም ቀላል ነገር ነው እና እሱ አንዱ ትልቁ ልምድ ነው የተማርኩት ከሱ። ስሙ ጋሻው አማረ ይባላል። አሁን በህይወት የለም። በወጣትነቱ ነው ያረፈው። ግን እድሜ ልኬን አልረሳውም። ጋሻውን ሁልጊዜ ነው የማስታውሰው። በቃ እና የእሱ የክርስትና ህይወት ነው እኔ የወሰድኩት ማለት ይችላለሁ እና በጣም ደስ የሚል ሰው ነበረ። ሁለተኛ ውሸት ነው። ውሸት አለመዋሸት ነው። ውሸት በጣም መጥፎ ነገር ነው እና ውሸት የሚባል ነገር አለመናገር፣ ውሸትን በቃ በውሸት ላይ አቋም መውሰድ በእርግጥ ያጣላል። ብዙ ሰው እንትን ይችላል፣ ብዙ ጥቅምም ሊቀር ይችላል። ግን ሆኖም ግን ደስታ ውስጥ ይፈጥራል እና በቃ ሁልጊዜ ያ አቋም ይኖራል እና ውሸት የሚባል ነገር ከሰውነት ይወጣና በቃ እውነት ተናጋሪ ይሆናል። ምንም ጣጣ የለውም። በቃ ሁልጊዜ እውነት ነው የምትናገር፣ ውሸት አትናገርም ማለት ነው እና ተሳስተ እንኳን የምትናገር አልፎ ሊኖር ይችላል። ግን በቃ እንደዛ አይነት ልማድ በሰውነቴ ውስጥ አዘወተርኩ። ምክንያቱም አስተማሪ ነበረ እንደዛ ያስተማረኝ ማለት ነው። ሶስተኛ ነገር ያስተማረኝ ምንድን ነው? ክርስቲያን እንደሆንኩ ያን ጊዜ በላሁን ክርስቲያን ነህና እንግዲህ ጌታን አውቀሃል። አሁን ማድረግ ያለብህ አለኝ ለጓደኞችህ፣ ለዘመዶችህ፣ ለምታውቀው ሰው በሙሉ ጌታን ተቀበልኩ፣ ጌታን ክርስቲያን ሆንኩ እያልክ ለሁሉም ነገር ለምታገኘው ሁሉ አለኝ እና እሺ ብዬ እኔ ለሁሉም ነገር በቃ ገና ሰላምታ ሰጥተውኝ እንዴት ነህ ምናምን ደህና ሰው ቤት ሄጄም እንዴት ነህ እኔ እኮ ክርስቲያን ሆንኩ እላቸዋለሁ። እና ምን ማለት ነው ይሄ? እስካሁን አልነበርክም እንዴ አሉኝ አንድ እናት ዘመዳችን። አይ አሁን ጌታን አወቅኩኝ፣ በፊት ዝም ብዬ ነበረ ምናምን እና አሁን ጴንጤ ሆንኩ ነው የሚልሽ አለቻት ልጃቸው። ወይ ምን ነው ልጅ ምን ነው እንዴ አሉ። አይ እውነት እኮ ይሄ እኮ ጥሩ ነው ስላቸው፣ አይ እንደዛ ጥሩ ነው ብለህ ነው አሉ። እና ምንድነው በቃ ተናገር አለኝ። ምክንያቱም ያ ደግሞ ለምንድነው ጥሩነቱ በጣም እንትን ይቀንሳል። ውሸት ሰዎች ቻሌንጅ ይቀንሳል። በጣም ነው የሚቀንሰው። እንደዛ ከሆነ ሰዎች ያውቁሃል። ከዛ በኋላ እምነትን ቻሌንጅ አያደርጉህም። ዝም ብለው አልፋ ውሸት እንኳን አይነጋ አብረሃቸው እንኳን ብትሆን ክርስቲያን ነኝ እኔ ካልክ ማንነገር ነገር አለ ማለት ነው ብለው ይቆጥቡታል። አይነግሩኝም ማለት ነው እና ያ ነገር በጣም ጠቅሞኛል ማለት ነው። እኔ እንደተረዳሁት ነው ከራሴ አንጻር። እና ሌላው ደግሞ ምንድነው? ስህተትን ማመን ነው። ሁልጊዜ እኔ ደስ የሚለኝ ነገር ምንድነው? ከተሳሳት ተሳስቻለሁ፣ ምንም
የሚያሳፍር ነገር የለውም። ምንም ነገር የለም። ስህተት ከሆነ ስህተት ነው። ይቅርታ በቃ ይቅርታ ነው። ምንም በቃ ወዲያ ማለት አያስፈልግም። ስህተት ስህተት አይደል እንዴ? ምንም አይደል። እኔ እንደውም ጌታን ባወቅኩ ጊዜ እየዞርኩ በሙሉ እንደው በህይወት ያሉ ማውቃቸውን ያስቀየምኳቸውን ብዬ የምላቸውን በሙሉ ዞሬ ይቅርታ ጠይቃለሁ። እንደውም አንዳንዶቹ እንዴ መቼ ያስቀየምከን ይሉኝ ነበር። እንዴ እኔ መስሎኝ እንደው እንዴ እያልኩ በቃ ጠየቅኩ። ግን ውስጤ ንጹህ ነው። 2 ሰዎች ብቻ ናቸው በህይወቴ ፈልጌ ያላገኘኋቸው እና አሁንም ቢሆን ባገኛቸው ይቅርታ ልጠይቃቸው የምፈልግ ነው። 2 ሰዎች አሉ እና እግዚአብሔር ግን ያውቃል ልቤን ማለት ነው። እና በቃ ይቅርታ ይቅርታ፣ ሌላ ነገር የለውም። ምንም ወዲያ ማለት አያስፈልግም። ተሳስቻለሁ ምክንያት መስጠት አያስፈልግም። እንደዚህ ሆንኩት እንደዚህ ነው ምን ያስፈልጋል? በቃ ተሳስተሃል፣ ይቅርታ፣ ነገሩን ይጨርሰዋል አይደል? ነገሩን ይከተዋል አይደል? እንደሱ ነው የሚሆነው ማለት ነው። ሌላው አለመዋሸት የሚለውን ማለት እውነት መናገር ማለት ነው። ያው እውነት ነው። እውነት መናገር ሳክሪፋይስም አለው። አንዳንዴ ብዙ ሳክሪፋይስ ያስከፍላል። እኔ አንድ ጊዜ እዛ ቦትስዋና ሀገር እያለሁኝ ስራ ልንቀጠር ይሄንና ጤና ጥበቃ ሚኒስቴር አመልክተን ለኢንተርቪው ቀረብን። 2 ሰዎች ሁለታችን 2 ክንና ጓደኛዬ ማለት ነው ቀረብን። ከዛ በኋላ ኢንተርቪው የኔ ተራ ደርሶ ገባሁ። ስገባ እሳቸው ምክትል ሚኒስትር ናቸው የጤና ጥበቃና ትልቅ ማዕረግ ናቸው እና ሰላምታ ሰጡን። በጣም ስራ ያከብራሉ እዛ ሀገር እና በጣም ጥሩ ሰዎች ናቸው። ስተጋወና ካወራንና እንዲህ ያሉ ሻይ ጠጣሉ። ሻይ ሰጡኝ እያሉ በቃ እንደ አወራን ስለ ህይወት ምን እንደሰራው ምናምን እንደዚህ እና መጨረሻ ላይ ጥሩ ነው በጣም ጥሩ ነው አሉና መጨረሻ ላይ አንድ ነገር ልጠይቅህ እስኪ ኢመርጀንሲ ሰርጀሪ ሰርተህ ታውቃለህ ምናምን ሲሉኝ አይ እኔ እሱን አልሰራሁም አልኳቸው። ምን ማለት ኢመርጀንሲ ሰርጀሪ እንደዚህ ምናምን? አዎ እኛ ጋር የሰራሁት ሆስፒታል ነው። ሆስፒታል ውስጥ ኢመርጀንሲ ሰርጀሪ የሚሰሩት ሰርጅኖች ናቸው። ቀዶ ጥገና አለ ሆስፒታል ስለሆነ። እኔ ገጠር በሆን ኖሮ ምናልባት ያ ነገር ኤክስፖዝድ ሆን ነበር፣ ግን የለምና አልሰራሁም። እንደው ምንም እንደው ትንሽም አልሞከርኩም። እኔ አልሞከርኩም፣ አልሰራሁም። እኔ ደግሞ እንዲያውቁት የምፈልገው እኔ አልዋሽም፣ ምክንያቱም እኔ ክርስቲያን ነኝ አልኳቸው። ስላቸው ጸጥ አሉ። በል እንግዲህ ምናምን አሉኝና ሄዱ። ያው ስራውን በዛ ወቅት አላገኘሁም፣ ግን በኋላ አስጠርተው ቀጠሩኝ። ከዛ በኋላ ታሪኩ ሌላ ነው እና እግዚአብሔር አይጥልም፣ ለቆምንለት ነገር አይጥልም። በእውነት ከቆምን እውነት ራሱ ፈልጎ ያገኘናል። መስጠት ደግሞ መስጠት ጥሩ ነው። መስጠት የማይሰጥ ሰው የተበደለ ሰው ማለት እሱ ነው። በቃ በጣም ድሃ ማለት መስጠት የማይወድ ሰው ነው። በቃ እና መስጠት የሚወድ ሰው ግን ደስተኛ ነው የምትሆነው። ደግሞ አይጎልም፣ ምንም አይጎልም። እና በተለይ ደግሞ ይሄ እግዚአብሔር ነገር ላይ መስረቅ ማለት መስረቅ ነው። የእግዚአብሔር የሆነውን ለእግዚአብሔር ነው አይደል እንዴ? ቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው። እንደዛ ማድረግ ሲገባን ሳናረግ ቀንሰን እየቀነስን እየሰጠን ወይ በአንድ ነገር በፍጹም እሱ አያስፈልግም፣ ያንተ አይደለም፣ ስለዚህ ለምን ትቀንሳለህ? በቃ እንደሱ። እኔ አሁን ደግሞ ስቀበል የማደርገው ሁልጊዜ ገና ደሞዜ ስንት እንደደረሰ ሰው ያው 10%ቱን አውጥቼ ወዲያው ነው የማስቀምጠው ለብቻ፣ ወይም በቃ አልቆጥረውም፣ እንዳለም አልቆጥረውም። እና ስለዚህ ምንም አይከብደኝም ነበር ለመክፈል። እና መልካም ነገር ነው፣ ደስ ይላል። እግዚአብሔር ደግሞ መልሶ ይሰጣል፣ ከሰጠ መልሶ ይሰጣል። ግን አስቀርቼም አንድ ወቅት ላይ የሆነ ወቅት የተወሰነች ጊዜ አስራት መክፈል አቁሜ ነበረ እና ግን በጣም ብዙ ነው የተጎዳሁት ማለት ይችላሉ። እና ጥሩ አልነበረም። ንስሐ ገብቼ እንትን ያልኩት እኔ በእግዚአብሔር ያኔ ተበሳጭቼ ነው ለምን እንደዚህ ሆነ ብዬ። እና ግን መጥፎ ነገር ነው እና እግዚአብሔርን ለእግዚአብሔር ነው። ስለዚህ በታማኝነት መኖር ነው እና ክርስትናን ባጭሩ ክርስትና ስብከት ማሳደድ፣ ኮንፈረንስ ማሳደድ ወይም በቃ የተለያየ አገልግሎት ማገልገል ምናምን አይደለም ክርስትና። እሱ ሁሉ አሁን ግን ያልኳቸው ነገሮች ጥሪ ካለ ወይም አስፈላጊ ከሆነ ማድረግ ጥሩ ነው፣ ኢምፖርታንት ነው። ግን ለህይወት ግን ክርስትና ያወቅከውን መኖር ነው በተግባር
በቃ ያን ያወቀውን መኖር ነው። ኮምፕሮማይዝ አለማድረግ፣ ውሸት አለማድረግ። እኔ ብዙ ጊዜ ሰዎችን አሳፍሬያለሁ። ወድጄ ሳይሆን ሌላ መንገድ ስለሌለኝ ነው። ፕሪንሲፕል አድርጌ ስለያዝኩት ምን አድርጋለሁ? አንዳንድ ጊዜ ሰዎች አንዲት እህት ስራ የሆነ ቦታ አግኝቼ ግን አንቀጥርህም ሪኮመንዴሽን ካላመጣህ ምናምን አሉኝ። ታዲያ ምን ችግር አለው? ሪኮመንዴሽን እኮ ልጽፍልህ ምን የምችላለሁ፣ ለሰዎችም ላጽፍልህ ይችላለሁ አለች። ምን ብለሽ ነው የምታጽፊልኝ አልኳት። ይሄንን ሰርቷል፣ ይሄንን አድርጓል፣ ይሄንን አድርጓል ብዬ ጽፋለሁ አለች። እንዴ አንቺ ክርስቲያን አይደለሽ እንዴ? እኔም ክርስቲያን ነኝ። እንዴት ብለሽ ነው ይሄን ነገር የምጽፊው? ይሄ እኮ ውሸት ነው፣ እግዚአብሔር የማይወደው እኮ ነገር ነው ስላት በጣም ደነገጠችና ምንም አልመለሰችልኝም። እሺ ብላ ሄደች። በቃ ከዛ በኋላ ስታገኘኝ በጣም ኮምፈርተብል አይደለችም። ግን እኔ ምንም እሷን ለመጉዳት ብዬ አይደለም፣ ግን አትሊስት አንድ ሌሰን አግኝታለች ብዬ አስባለሁ። እኔም እንደዚህ ሲናገሩ ደስ ይለኛል። በፊት ለፊት ወዲህ ወዲያ ሳይሆን በቀጥታ ይሄ ነው እና እግዚአብሔር ይመስገን ክርስትናን ለመኖር ያወቁትን በተግባር መኖር ነው። ያወቁትን ከተማርክ ካወቅ መኖር፣ አትዋሽ ካለ አለመኖር፣ ሌላ ገንዘብ አትፈልግ፣ በቃ የማይሆነውን ነገር አለማድረግ ነው። በቃ ያ ነፃነትን ይሰጣል፣ በጣም ነፃነትን ይሰጣል። እግዚአብሔር ይመስገንና ጌታ ስለዚህ አመሰግናለሁ። ምክንያቱም እኔ እንደዛ አልነበርኩም ድሮ። እሺ እግዚአብሔር ይባርካችሁ ሁላችሁንም።